ሰላም ውድ ኢትዮ ሃከሪክስ ቻናል ቤተሰቦች እንደምን ቆያችሁ? ኢትዮ ሃከሪክስ ተመልሷል። ዛሬ ከባለፈው ቪዲዮ የሚቀጥል ቤስት ኤንድ ቤዚክ ከሊነክስ ኮማንድ ፓርት 2 ይዘን መጥተናል። ይሄኛው ቪዲዮ እንደባለፈው 3 ሴክሽኖች ይኖሩታል። ሴክሽን 1 ፋይል ቪው ኤንድ ኤዲቲንግ ኮማንድስ፣ ሴክሽን 2 ፋይል ሰርች ኤንድ ሎኬሽን፣ ሴክሽን 3 ፓኬጅ ማኔጅመንት ኮማንድስ የሚል ይሆናል። ቀጥታ ወደ ቪዲዮ። እሺ ወደ ቪዲዮ ተመልሰናል። እዚህ ጋር ሊነክሳችንን ከፍተናል። በመቀጠል ተርሚናላችንን እንከፍታለን። ያው ትንሽ ይቆያል ፒሲው ስለተጨናነቀ ነው። እሺ ተርሚናላችን ከፍቷል። ዙም ላድርግላችሁና እሺ በመቀጠል ሴክሽን 1 ፋይል ቪው ኤንድ ኤዲቲንግ እናያለን። አንደኛው ኮማንዳችን ኢኮ የሚል ይሆናል። ኢኮ የምንለው ፕሪንት ቴክስት ቱ ስክሪን ኦር ፋይል ነው። ስለዚህ የተለያዩ ቴክስቶችን ዲስፕሌይ ወይም ደግሞ ፕሪንት እንዲያደርግልን የምንጠቀመው ኮማንድ ነው። ተርሚናላችን ላይ እንችላለን። ፋይል ላይ አዲስ ፋይል ክሬት አድርገን ወይም ክሬት የተደረገ ፋይል ላይ የምንፈልገውን ቴክስት ሴቭ እንዲያደርግልን ማድረግ እንችላለን። ለምሳሌ እዚህ ጋር ኢኮ ብለናል። ደብል ኮት እናደርጋለን፣ ሲንግልም ትችላላችሁ። ከዛ ሄሎ ሊነክስ እንበል እና ኢንተር እንበለው። እንደምናየው ሄሎ ሊነክስ ብሎ ተርሚናላችን ላይ ዲስፕሌይ አድርጎልናል ማለት ነው። በመቀጠል ግሬተር ዛን እናደርጋለን። ከዛ ቲ እንበለውና ቲ ቴክስት፣ ከዛ ካት እንበል ሄሎ ሊነክስ ይላል ማለት ነው። ስለዚህ ሄሎ ሊነክስ የሚለውን ዲዶት ቴክስት የሚል ፋይል ላይ ሴቭ እንዲያደርግልን አድርገናል ማለት ነው። ይህን ክሊር እናድርገው። ሁለተኛው ኮማንዳችን ናኖ የምንለው ሲምፕል ቴክስት ኤዲተር ነው። ለምሳሌ ዊንዶ ላይ ኖትፓድ እንደምንለው አይነት የሊነክስ ናኖ የምንለው ቴክስት ኤዲተር አለን። ይኸው እንደምታዩት ጂኖ ናኖ ይላል። ቴክስቶችን እንጻፍበትና እንየው። ሄሎ እንበለው። ሄሎ ሃከርስ ኢትዮ ሃከሪክስ እንበል። እዛ ለበኋላ ስለምንጠቀመው ዝም ብለን የተለያዩ ቴክስቶችን ጻፍ። ከዛ ቴክስታችንን ከጨረሰን በኋላ ኮንትሮል+ኦ እንልና ሴቭ ማድረግ እንችላለን። ለምሳሌ ኤችኤክስ እንበለው። ይሄን ኤችኤክስ ዶዝ ኢንተር ትላላችሁ። ለመውጣት ኮንትሮል+ኤክስ ነክተን እንወጣለን። ናኖ የምንለው ይሄ ነው። ሶስተኛ ኮማንዳችን ሂድ ሾው ዘ ፈርስት ላይን ኦፍ ኤ ፋይል ወይም ቴክስት ነው። 10 ነው የመጀመሪያውን 10 ላይን ቴክስቶችን ነው የሚያሳየን ፋይላችን ውስጥ ያለው። ለምሳሌ ሂድ እንበልና ኤችኤክስ እንደምታዩ እዚህ ጋር ያሳየናል 4 5 6 7 8 9 10 ፈርስት ቴል ላይን ነው የሚያሳየው ማለት ነው ሂድ የምንለው ኮማንድ። አራተኛው ቴል ነው። ቴል የምንለው ደግሞ ዘ ላስት ቴል ላይንስ ኦፍ ፋይል ኦር ቴክስት ነው። ስለዚህ የመጨረሻውን 10 ቴክስቶች ነው የሚያሳየው ማለት ነው። ቴል እንበለውና አሁንም ኤችኤክስ እንበለው። እንደምንለው 10 ናቸው ብንቆጥረው። ስለዚህ እነዚህን አወጣቸው ማለት ነው። ስለዚህ ሄሎ ሃከርስ ኢትዮ ሃከሪክስ የሚሉትን አስወጥቶ ከዚህ ጀምሮ ሲቆጠር 10 ሆኑ ማለት ነው። ስለዚህ ይሄ ነው ቴል የምንለው። ሌላው ደግሞ WS የምንለው ወይም ደግሞ ካውንት ላይን ወርድ ካራክተር ለማድረግ የሚጠቅመን ነው። ለምሳሌ ይህን ክሊር እናድርገውና WC ብለን ኤችኤክስ እንበል። ኤችኤክስ ብለን
እዚህ ጋር የመጀመሪያው 12 የሚለው ምንድነው ወርድ ነው። የመጀመሪያው ላይን ነው። 12 ላይኖች አሉ ነው። 15 የሚለው ደግሞ ወርድ ነው። 15 ወርዶች አሉ ይለናል። ያው ኢትዮ ሃከር ኤክስ ምናምን ሲቆጠሩ እነዚህ ወርዶች ካራክተሮቹ ደግሞ 87 ነው ይላል ማለት ነው። ስለዚህ WS የምንለው እነዚህን ካውንት ለማድረግ የሚጠቅመን ኮማንድ ነው ማለት ነው። ይህን ክሊር እናርግ። ሴክሽን 2 ላይ ፋይል ሰርች ኤንድ ሎኬሽን ኮማንድ ነው። የመጀመሪያ ኮማንዳችን ፋይንድ ነው። ፋይንድ እንበልና እዚህ ጋር እናስገባ ሆም። እዚህ ጋር ፓዛችሁን ነው የምታስገቡለት የሚፈልግበትን ቦታ። ኔም አለው። ኔም የምንሰጠው ኔም ነው። hx.txt ፋይል ሚል ፈልግም በለው። ስለዚህ ፈለገን ምን ላይ ያገኛል? ሆም hx.txt ፋይል የሚል አለ ብሎ ነግሮናል ማለት ነው። ፋይንድ ሲያደርግ ይሄን አግኝቷል። ይሄ ዝም ብሎ ኤረር ነው። ይሄ ካሊ ነው። እሺ ይሄኛው የካሊ የዋናው ዩዘራችንን አላገኘም ነው። እኛ የምንፈልገው ይሄን ስለሆነ በቂ ነው። ስለዚህ ፋይንድ የምንለው ሰርች ፋይል ኤንድ ፎልደሮችን ለማድረግ ይጠቅመናል ማለት ነው። ሌላው ሎኬት ነው። ፋስት ፋይል ሰርች ነው ሎኬት የምንለው። እዚህ ጋር ለምሳሌ ሎኬት እንበልና ሎኬት ብለን ዶት ቴክስት እንደምታይ ብዙ እየዘረዘረ ነው። እናውቁምና ይሄው ሎኬት የምንለው ደግሞ ምንድነው? ይሄው ፓስ አንሰጠው ምን አለን እኛ ወደ ላይ እንመልሰውና ሎኬት ብለን ዶት ቴክስት መጨረሻው ዶት ቴክስት ፋይል የሚል ፈልግልናል። ፓስ እናስገባ ምን አረገው ካለበት ሙሉን ይሄው እየፈለገ ቴክስት የሚል ማብቂያ ያላቸውን ፋይሎች ዲስፕሌይ ያደርግልናል ማለት ነው። ሌላው ዌር ኢዝ ነው። ዌር ኢዝ ምነው ፋይንድ ኮማንድ ሎኬሽን ነው። ለምሳሌ የተጫኑ ፕሮግራሞች የት ናቸው የሚለው ለማወቅ ይጠቅመናል። ለምሳሌ ዌር ኢዝ እንበልና ፓይተን እንበል። ዌር ኢዝ ፓይተን። ስለዚህ ፓይተን የምንለው ምንድነው? ዩዘር ቢን ፓይተን አለ ዩዘር ሼር ፓይተን ያለበትን እንደዚህ ዘርዝሮ ይነግረናል ማለት ነው። ስለዚህ ዌር ኢዝ ብለን የተጫኑ ፓኬጆችን ቼክ ማድረግ እንችላለን። ለኮማንዶችም ይሰራል። ሌላው ዊች ነው። ዊች የምንለው ደግሞ ሾው ፓዝ ኦፍ ኮማንድ ነው ወይም ደግሞ ኤግዛክት ሎኬሽኑን ነው የሚያሳየን። ለምሳሌ ዊች እንበልና ፓይተን ይኸው ዩዘር ቢን ፓይተን አለ እንደዚህ ምንም አላበረራም። ስለዚህ የት ነው ያለው ኤግዛክት ሎኬሽኑ ዩዘር ስላሽ ቢን ፓይተን የሚል ፎልደር ውስጥ አለ ብሎ አሳየም ማለት ነው። ዊች ምንለው ለዚህ ይጠቅማል። ሌላው ደግሞ ግሪፕ ምንለው አለ ሰርች ኢንሳይድ ፋይል ነው። ፋይል ውስጥ ያሉ ነገሮችን ነው። ለምሳሌ እንዲምበልና ግሪፕ ብለን እዚህ ጋር ሄሎ አለ መሰለኝ አይደል? ቅድም ሄሎ ብለን ምን ውስጥ ነው የሚፈልግልን? hx.txt ላይ እሺ የለም። እዚህ ካት እንበልና hx እሺ ኢትዮ እንበለው ማለት ክሊር ግሪፕ ኢትዮ ብለን hx ስለዚህ ይሄው ኢትዮ የሚለው ኢትዮ ሃከር ኤክስ ቀይ አረገባት ማለት ነው። ስለዚህ አንድ ፋይል ውስጥ የሆነ ፋይል እንሰጠውና እዛ ውስጥ የምንፈልገውን ቴክስት አስገብተንለት ይፈልግልናል ማለት ነው። ግሪፕ የምንለው ኮማንድ ሴክሽን 3 ፓኬጅ ማኔጅመንት ኮማንድስ ይላል። የመጀመሪያ ኮማንዳችን sudo apt update apt update የምንለው update the list of package and version ነው። ስለዚህ የፓኬጅ ሊስቶቻችንን አፕዴት ለማድረግ የምንጠቀመው ኮማንድ ነው። ለምሳሌ sudo apt update ስንል ይሄው
እንደዚህ ያደረገ ይቆጥራል። ያው አሁን ጊዜ ለመቆጠብ ያክል እኛ እናቆመዋለን ማለት ነው። እና ያው ኢንተርኔት ብዙም ስለሌለ ነው፣ ሎ ኢንተርኔት ስለሆነ ነው እንደዚህ የሚቆየው። እናንተ ጋር አሪፍ ኢንተርኔት ካላችሁ ይፈጥናል ማለት ነው። ሌላው ኮማንዳችን sudo apt ኢንስቶል ነው። sudo apt ኢንስቶል የምንለው አዳዲስ ወይ የምንፈልጋቸውን ካሊያችን ላይ ያልተጫኑ ፓኬጆችን ለመጫን የምንጠቀሙ ኮማንድ ነው። sudo apt ኢንስቶል ብለን ለምሳሌ ጊት እዚህ ጋር ጊት ስንለው እንደዚህ ኢንስቶል ያደርጋል። አሁን እዚህ ጋር ጊት ከፓኬጃችን ሊስት ላይ ስለሌለች ነው እንደዚህ የሚለን። sudo apt አፕዴቱ ቢሰራ ኖሮ ኢንስቶል ያደርግ ነበረ ማለት ነው። እንደዚህ ያደርጋችሁ የምትፈልጉትን ኢንስቶል ማድረግ ትችላላችሁ። አራተኛው ኮማንዳችን sudo apt አፕግሬድ ምንለው ነው። ይሄኛው ኮማንድ ደግሞ ሁሉንም ፓኬጆቻችን የተጫኑን አፕዴት ለማድረግ ወደ ላተስት ቨርዥናቸው ወይም ከረንት ቨርዥናቸው ላይ አፕዴት ለማድረግ የሚጠቅመን ነው። ስለዚህ ኢንታየር ካሊን አፕዴት ማድረግ እንችላለን በsudo apt አፕግሬድ ማለት ነው። ለምሳሌ እነዚህ የተጫኑ ሊስቶቻችን ናቸው ፓኬጅ ማለት ነው። ስለዚህ እዚህ ጋር እንደምታዩት አሁን ጊት የለችው ብንጭናት ትኖር ነበር። ስለዚህ ይሄ ነው። አሁንም ክሊር እናድርግ። ሌላው ደግሞ sudo apt sudo ምንላት እንትን ማለት ናት፣ ሱፐር ዱ ማለት ናት። የዋናውን የአድሚኑን አክሰስ እየሰጠው ነው፣ የሩቱን አክሰስ ለዚህኛው ዩዘር ለመስጠት የምንጠቀመው ነው። ስለዚህ sudo apt ሪሙቭ ዊንዶው ላይ አድሚኒስትሬሽን እንደምትሉት ማለት ነው፣ ወይ እንደምንለው አይነት ነው። sudo apt ሪሙቭ የምንለው ደግሞ የጫናቸውን ፓኬጆች ሪሙቭ ለማድረግ የምንጠቀምበት ነው። ስለዚህ ብለን የሆነ ኮማንድ ለምሳሌ ጊት የለም፣ ስለዚህ ይኸው ኢንስቶል አልተደረገም ይላል። የተጫኑት ፓኬጆች እነዚህ ናቸው። ስለዚህ እዚህ ጋር በማስገባት ሪሙቭ ማድረግ ይቻላል ማለት ነው። ሌላውን የመጨረሻው ኮማንዳችን apt አውቶ ሪሙቭ ነው። sudo apt ትሉና አውቶ ሪሙቭ። ይሄኛው ደግሞ ክሊን አንዩዝድ ፓኬጅ ነው። ማንጠቀማቸውን ፓኬጆች ሪሙቭ ለማድረግ የምንጠቀምበት ነው። እኛና ረን ስናደርገው አውቶ አነሰሰሪ የሆኑ ወይ ማንጠቀማቸው ነው ፓኬጆቻችንን ሪሙቭ ማድረግ ይችላል ማለት ነው። ቪዲዮአችን ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ ተባበሩን። ይሄ ቪዲዮ ይጠቅማል፣ መማር ፍላጎት አለው ለምትሉት ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ የምንገናኝ ይሆናል። ደህና ሁኑ።